ወንድሜ ከዛሬ ጀምሮ ማቆም ያለብህን 6 ነገሮችን እነግርሃለሁ። አንደኛ፣ ከመጠን በላይ ማሰብህን አቁም። ምክንያቱም ከመጠን በላይ በማሰብ የምታመጣውና የምትፈታው ችግር የለምና። ሁለተኛ፣ ለውጥን መፍራትህን አቁም። ይህ ማለት ካለህበትን ስራ ወደ ሌላ ስራ ሽፍት ለማድረግ መፍራትህን አቁም። ሶስተኛ፣ ባለፈው ህይወት ውስጥ መኖርህን አቁም። አራተኛ፣ ሁሉንም ለማስረሳት መሞከርን አቁም። አምስተኛ፣ የተለየ ሰውን ለመሆን መፍራትህን አቁም። ራስህን አዳምጥ። ስድስተኛ፣ በቂ እንዳልሆንክ ማሰብህን አቁም። ይህንን 6 ነገሮች ካረክ ማለት ነው ወደ ስኬት መንገድ እየተጓዝክ ነው ማለት ነው። ይመች።